የኢምሬትስን የካቢን ክሮች ደሞዝና ጥቅማ ጥቅም ከነገርኳችሁ በኋላ ብዙዎቻችሁ ዲኤም እያደረጋችሁልኝ ነበረ። እንዴት ነው ይሄን ስራ ማግኘት የሚቻለው እያላችሁ። ያው ይሄን ስራ ማግኘት ቀላል አይደለም፣ ነገር ግን የማይቻል አይደለም። ብዙ ሰዎች ብዙ ኢትዮጵያውያን ኢምሬትስም ይሁን ኳታር፣ ኢትሃድ ተቀጥረው እየሰሩ ስላሉ በካቢን ክሩነት ጭምር። ስለዚህ እንዴት ነው ይህን ስራ ማግኘት የምንችለው ለሚለው ጥያቄ የመጀመሪያው ነገር ስራ ማስታወቂያ የሚያወጡበት ጊዜ አለ። ኢምሬትስም ያወጣል፣ ኳታርም ኢትሃድም የተለያየ ጊዜ ያወጣሉ። የኢትሃድ አየር መንገድ ብዙ ጊዜ ኦፕን ነው የሚያደርገው። በኦንላይን አፕላይ ማድረግ ትችላላችሁ። በጣም ቆንጆ የሚባል ፎቶ፣ ሙሉ ፎቶ መነሳት አለባችሁ። በጣም ጥሩ የሚባል የእንግሊዝኛ የመናገር ችሎታ ያስፈልጋችኋል። ፍሉዌንት ብትሆኑ ሞር ፕሮባቢሊቲውን ሰፊ ታደርጉታላችሁ ማለት ነው። ጥሩ አቋም ሊኖራችሁ ግድ ይላል። አቋም ላይ በጣም ፎከስ ስለሚያደርጉ እነሱ ማለት ነው። እንዲሁም ደግሞ ሃይ ስኩል ግራጁዌት መሆን አለባችሁ። ሚኒመም 12ኛ ክፍልን መጨረስ አለባችሁ ማለት ነው። ስለዚህ እነዚህ ነገሮች የምታሟሉ በተጨማሪና ደግሞ ዋናው ነገር ደግሞ ምንድን ነው የከስተመር ሰርቪስ ላይ የሰራችሁ ቢሆን በጣም ይመረጣል። ለምሳሌ ሆቴል ሊሆን ይችላል፣ ሌላ ቦታ ላይም ከስተመር ሰርቪስ ላይ የሰራችሁ የስራ ልምዳችሁን አታች ማድረግ አለባችሁ። ሲቪ ስታዘጋጁ በጣም በጥንቃቄ መሆን አለበት ማለት ነው። ስለዚህ ኢትዮጵያ ውስጥ ሆናችሁ አፕላይ ማድረግ ትችላላችሁ። ኳታርም፣ ኢምሬትስም፣ ኢትሃድም ኦንላይን አፕላይ ታደረጉና ያው ከፈለጓችሁ በአካል ይቀጥሯችኋል ወይንም ደግሞ በቪዲዮ ኢንተርቪው ያደረጓችኋል ማለት ነው። ስለዚህ አፕላይ አድርጉ። ስፔሻሊ ጥሩ አቋም ያላችሁ እንዲሁም ደግሞ ፍሉዌንት የሆነ እንግሊዝኛ የምትናገሩ በተጨማሪ ደግሞ ከስተመር ሰርቪስ ላይ የሰራችሁ ሰዎች ጥሩ ጥቅማ ጥቅም ስላለው አፕላይ አድርጉ። መሞከር ነው፣ ደግሞ ይሳካል። ፎሎ እያደረጋችሁኝ ይመቻችሁ።